ሰላም እንዴት ናችሁ? የቅዱስ ሚካኤል የባህል ሕክምና የዩቲዩብ ቻናል ተከታታዮች፣ ዛሬ የምንነጋገረው ስለ እግር ህመም ነው። እግራችን የሰውነታችን ጠቅላላ ክብደት ተሸካሚ በመሆን ሁልጊዜ ጫና ይበዛበታል። በተለይ ከፍተኛ የሰውነት ክብደት ያላቸው ሰዎች ክብደታቸውን በመገጣጠሚያቸው ላይ በሚፈጥረው ተደጋጋሚ ጫና ምክንያት የነርቭ ስርዓታቸው ስለሚዛባ የእግሮቻቸውን ጤና ለጉዳት ይዳረጋሉ። በዚህ ወቅትም የእግር መደንዘዝና የማቃጠል ስሜት ይፈጥርባቸዋል። ቀስ እያሉም ችግሩ ወደ ከፋ ደረጃ ላይ ደርሶ እንደ ቀድሞ መራመድ ይሳናቸዋል። እንዲህ ያለው ሁኔታ በስፋት የሚታየው እድሜያቸው በገፋ ከመጠን ባለፈ የሰውነት ክብደት ባላቸውና ምንም አይነት የሰውነት እንቅስቃሴ በማያደርጉ ሰዎች ላይ ነው። የእግር ህመም በተለያዩ ምክንያቶች የሚከሰት ሲሆን በእድሜ የገፉ ወንዶች ከሴቶች የበለጠ ለእግር ህመም የተጋለጡ መሆናቸው ጥናቶች ይጠቁማሉ። ለበርካታ ሰዎች የእግር ህመም መነሻ ምክንያት ሆኖ የሚጠቀሱት በሽታዎች መካከል ዋነኛው የሪ በሽታ መሆኑን የዓለም ጤና ድርጅት መረጃ 35 በመቶ ለሚሆነው ለእግር ህመም መነሻ ምክንያት እንደሆነ ይገልጻል። ካልሲየም የተባለው ንጥረ ነገር በሰውነታችን ውስጥ በመከማቸት ካልሲየም ፎስፌት ወደ ተባለ ጠንካራ ንጥረ ነገር ተለውጦ በመገጣጠሚያዎቻችን አካባቢ በብዛት በመጠራቀሙ ሳቢያ የሚከሰተው የሪ በሽታ በሴቶችም ሆነ በወንዶች ላይ የሚታይ ቢሆንም ወንዶች በበሽታው የበለጠ እንዲጠቁና በወጣትነት ዕድሜ ክልል ውስጥ የሚገኙ ሰዎች በስፋት በማጥቃት እግር ህመም እንዲዳረጉ መረጃዎች ይጠቁማል። በቀጣይነት ለእግር ህመም መነሻ ተብሎ የሚጠቀሰው የኩላሊት በሽታ ነው። በኩላሊቶቻችን ላይ በሚደርሱ የጤና ችግሮች ሳቢያ ኩላሊት መደበኛ ተግባሩን ማከናወን ሲሳነው ሽንት ከሰውነታችን ውስጥ ማስወገድ ያቅተዋል። በዚህ ወቅትም በእግራችንና በመላ ሰውነታችን ላይ እብጠት ይከሰትና መራመድ ያዳግተናል። በነርቭ ስርዓታችን ላይ መሰናክል የሚፈጥሩ ነገሮች በሚያጋጥሙን ጊዜም ችግሩ በእግሮቻችን ላይ ማዛልን በማስከተል እንደ ልባችን ለመንቀሳቀስ እንዳንችል ያደርገናል። ይህም በአብዛኛው የሚፈጠረው በአከርካሪያችን ላይ የሚያልፈው ነርቭ በተለያዩ ችግሮች ምክንያት ሲጎዳ ነው። ለነርቭ ስርዓታችን መዛባት ምክንያትነት ከሚጠቀሱ ችግሮች መካከል የደም ቧንቧ መታወክ፣ የዲስክ መንሸራተትና በተለያዩ ምክንያቶች የሚከሰቱ አደጋዎች እንዲሁም ኢንፌክሽኖች ይገኙበታል። በአብዛኛው የታዳጊ ሀገራት ህዝቦች የሚያጠቃው ኢንፌክሽን የአከርካሪ አጥንት ቲቢ ሲሆን ይህ የጤና ችግር በአከርካሪ አጥንታችን ላይ ሲከሰት ሕክምና በፍጥነት ማግኘት ይገባል። ይህ ሳይሆን ከቀረ ግን አንዱን አሊያም ሁለቱንም እግሮቻችንን ሊያዝላቸው ወይም ሙሉ በሙሉ ከጥቅም ውጭ ሊያደርጋቸው ይችላል። ከዚህ በተጨማሪ በአከርካሪ አጥንታችን ንብርብሮች ላይ በሚፈጠሩ እጢዎች ሳቢያ በነርቮቻችን ላይ ጫናና የስራ መስተጓጎል ሲፈጠር ሂደቱን ከተስተጓጎለበት የነርቫችን ክፍል በታች ያለው እግራችን ጤናውን በእጅጉ ይቃወሳል። በጭንቅላታችን ውስጥ የሚፈጠሩ እጢዎች፣ ኢንፌክሽኖችና ፈንገሶችም እንዲሁ በጭንቅላታችን ውስጥ የፈሳሽ መጠን መብዛትና የደም ዝውውር መዛባት የነርቭ ስርዓታችንን በማቃወስ በእግሮቻችን ላይ የጤና ችግር ያስከትላል። የእግሮቻችን ጤና ከደም ዝውውርና ከነርቭ ስርዓት መታወክ እንዲሁም ኩላሊትና ልብን ጨምሮ ከሌሎች የውስጥ ደዌ በሽታዎች ከአደጋ ጋር በተለያዩ ምክንያቶች ሊታወክና እንደ ልብ ከመንቀሳቀስ ሊያግደን ይችላል። የእግራችን ጤና በታወከ ጊዜ በተለያዩ መንገዶች በሚሰጥ ሕክምና ልንድን እንችላለን። አንዳንድ ጊዜ ግን መዳን የማይችሉና ታማሚውን እስከ እድሜ ፍጻሜው ድረስ ህመምተኛ የሚያደርጉ የእግር ህመም አይነቶች አሉ። ለእግር ህመም ከሚሰጡ የህክምና አይነቶች ከቀላል የነርቭ ህክምና እስከ ቀዶ ህክምና ድረስ የሚዘልቁ ሲሆን በደም ዝውውር መዘጋት ሳቢያ የተከሰተ የእግር ህመም የተዘጋውን የደም ዝውውር በመክፈት የታማሚውን ጤና ወደ ነበረበት ለመመለስ የሚያስችል የህክምና ዘዴ አለ። የእግር ህመም ከመከሰቱ በፊት በእነዚህ መንገዶች መከላከል ይቻላል። አንደኛ የሰውነት ክብደት መቀነስ፣ ሁለተኛ ቀለል ያሉና ምቾት የሚሰጡ ጫማዎችን መጠቀም፣ ሶስተኛ የኩላሊት፣ የጉበት፣ የልብና የደም ግፊት በሽቶችን በወቅቱ መታከም ዋነኞቹ የእግር ጤና መጠበቂያ መንገዶች ናቸው። ስለ እግር ህመም ያዘጋጀን ይህንን ይመስል ነበረ። ለተለያዩ የጤና ምክሮች ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ።